በቅርጫት ኳስ ታሪክ እጅግ ስሙ የናኝ ነው። ከምንጊዜም የቅርጫት ኳስ ስፖርት ኮከቦች በቀዳሚነት ደረጃ ይቀመጣል። ማይክል ጄፍሪ ጆርዳን በአሜሪካ ኒውዮርክ ግዛት በብሩክሊን ከተማ ነው የተወለደው። በኖርዝ ካሮላይና ኮሌጅ ክለብ ጎልብቶ በቺካጎ ቡልስ ነው ደማቁን የቅርጫት ኳስ ህይወቱን ያሳለፈው። ቀድሞ ተጫዋቹ በ22 ዓመታት የቅርጫት ኳስ ስፖርት ህይወቱ ከቺካጎ ቡልስ ጋርና በግሉ አስደናቂ ክብሮችን ያሳካ ሰው ነበር። ማይክል ጆርዳን ጠንካራ የማሸነፍ ስነ ልቦና የተላበሰና በአካል ብቃት የጎለበተ ድንቅ ስፖርተኛ እንደነበርም ይነገርለታል። በማጥቃትና በመከላከሉ ረገድ የተዋጣለት ነበርም ሲሉ ያሞካሹታል። ይህም ለቡድኑ መነቃቃትና ጥንካሬ ትልቅ አቅም እንደነበር ይነገራል። ማይክል ጆርዳን ለ19 ዓመታት ያክል ከ1984 እስከ 2003 እንደ አውሮፓውያን አቆጣጠር በቺካጎ ቡልስ ተጫውቶ ማሳለፉን የግል ታሪክ ማህደሩ ያስነብባል። ታዲያ በዚህ ወቅት ከአሜሪካ የቅርጫት ኳስ ብሔራዊ ቡድንና ከክለቡ ጋር በርካታ ክብሮችን ተጎናጽፏል። ጆርዳን ከ1981 እስከ 1984 እንደ አውሮፓውያን አቆጣጠር የኮሌጅ ተማሪ ያለ በኖርዝ ካሮላይና ተጫውቷል። መጋቢት 29 ቀን 1982 እንደ አውሮፓውያን አቆጣጠር የጆርዳን የእግር ኳስና የግል ህይወቱን ወደ ሌላ ምዕራፍ ያሸጋገረች ቀን ነበረች። ሰላም እንዴት ናችሁ? ይህ የዲአይኤክስ ቻናል ነው። በዚህ ቻናል በሀገራችን ብሎም በመላ አፍሪካችንና የዓለማችን ሀገራት የተከሰቱ አዝናኝ፣ አስተማሪና ቁም ነገር አስጨባጭ መረጃዎችን እናጋራለን። ለቻናሉ አዲስ ከሆናችሁ ቪዲዮን ላይክ እና ሰብስክራይብ በማድረግ እስከ መጨረሻው አብራችሁን ቆዩ። በኮሌጆች የፍጻሜ ጨዋታ ኖርዝ ካሮላይና ከጆርጅ ታውን ዩኒቨርሲቲ ተገናኝተዋል። ጨዋታውም ኖርዝ ካሮላይና 63 ለ62 እየመራ ሲሆን ጨዋታው ሊጠናቀቅ 17 ሴኮንዶች ብቻ ይቀሩታል። ማይክል ጆርዳንም አሸናፊነታቸውን የሚታበስር ድንቅ ግብ አስቆጥሯል። ያኔ ጆርዳን የ19 ዓመት ታዳጊ እንደነበር የግል ታሪክ ማህደሩ ያሳያል። ከዚህች አስደናቂ ቅጽበት በኋላ ከናይኪ የስፖርት ትጥቅ አምራች ኩባንያ ጋር የስፖንሰርሺፕ ስምምነት መፈራረም ችሏል። በወቅቱ የድርጅቱ የሽያጭ ኃላፊ የነበረው ሶኒ ቫካሩ ለ1 ዓመት ወጣት ክብረ ወሰን በሆነ ዋጋ በወቅቱ የድርጅቱ የሽያጭ ኃላፊ የነበረው ሶኒ ቫካሩ ለ1 ዓመት ወጣት ክብረ ወሰን በሆነ ዋጋ የስፖንሰርሺፕ ስምምነት መፈራረማቸው እንደሚያስታውስ ቢቢሲ አመላክቶ ነበር። የናይኪ ኩባንያው የቀድሞ የሽያጭ ኃላፊ የነበሩት የ85 ዓመት ከ1984 እንደ አውሮፓውያን አቆጣጠር ናይኪ ሙሉ ሀብቱን በ1 ዓመት ወጣት ስፖርተኛ ላይ ማፍሰሱ ለብዙዎች እብደት መስሎ እንደታያቸው ያስታውሱታል። ብዙዎቹ እንዲጠራጠሩ ያደረጋቸው ምክንያት ደግሞ ከኤንቢኤ ሳይሆን በኮሌጅ ውድድሮች ሲሳተፍ የነበረ በመሆኑ ነው። ታዲያ በኤንቢኤ አንድም ጨዋታ ያላደረገና ማስታወቂያ አንድም ልምድ ላልነበረው ወጣት ናይኪ የትጥቅ አምራች ድርጅት ያን ያክል ገንዘብ ማውጣቱ በእርግጥም እብደት ይመስል ነበር ብለዋል። በወቅቱ ናይኪ ግን የተጫዋቹን ተሰጥቶና አቅም መዝኖ ጉዳዩን እንደጨረሰ በእርግጥም እንደተሳካለት ያብራራል። የቀድሞ የድርጅቱ የሽያጭ ኃላፊ ሰራተኛ እንዲህ ይላሉ። ማይክል ጆርዳን ባይኖር ናይኪ የሚባል የስፖርት ትጥቅ አምራች ኩባንያ አይኖርም ነበር ሲሉ ይደመጣሉ። ማይክል ጆርዳን በ5 ዓመታት የውል ስምምነት 2.5 ሚሊዮን ዶላር ገንዘብ መቀበሉን መረጃዎች አመላክተው ነበር። ውሉን በተፈራረመበት ማግስት ግን የጆርዳን ብራንድ የሆነውን ምርት ተጫዋቾች በውድድርና ልምምድ ወቅት እንዳይጠቀሙ እገዳ ተጣለበት። እገዳው ግን ይበልጥ ማስታወቂያ ሆነና በ2 ወር ብቻ ከ70 ሚሊዮን ዶላር በላይ ድርጅቱ ከሽያጭ ምርት ገቢ እንዲያገኝ አድርጓል። ምርቱም በዓለም ላይ ተወዳጅነትን አትርፏል። ማይክል ጆርዳን ለተጋጣሚ ቡድን አስፈሪና የማይጨበት ተጫዋች እንደነበር ብዙዎቹ መሰክሩለታል። የቀድሞው የቅርጫት ኳስ ኮከብ አስደናቂ ግቦችን ያስቆጥራል። የሚያደርጋቸው የግብ ሙከራዎችም ተጋጣሚ ቡድኖችን ያስበረግጋሉ። ጆርዳን ካስቆጠራቸው በርካታ አስደናቂ ግቦች መካከል ግን የዓለምን የንግድ ገበያ በአስደናቂ ሁኔታ የቀየረችው የጆርዳን በትል ተብላ የምትጠራዋ የ3 ሴኮንዷ ሁነት ነች። በኤንቢኤ ሻምፒዮና 5ኛ ዙር ጨዋታ ግንቦት 7 ቀን 1989 እንደ አውሮፓውያን አቆጣጠር ቺካጎ ቡልስ ከክሊቭላንድ ካቫሊየርስ ጋር በነበራቸው ጨዋታ ነው የጆርዳን ህይወትና የናይኪ ጫማ አምራች ድርጅት እስከ ወዲያኛው የቀየረች ግብ የተቆጠረችው። ውድድሩ የምስራቅ ዞን የቅርጫት ኳስ ውድድር 5ኛ ዙር ነው። ክሊቭላንድና ቺካጎ ቡልስ ልብን የሚያሞቅና ትንፋሽን የሚያስወጥ ፉክክር እያደረጉ ነው። ሁለቱም የቅርጫት ኳስ ቡድኖች አንገት ለአንገት ተናንቀው የመጨረሻዎቹ ሽርፍራፊ ሴኮንዶች ላይ ይገኛሉ። በወቅቱ ቺካጎ ቡልስ ኃያል ክለብ የነበረ ቢሆንም ክሊቭላንድ በቀላሉ እጅ የማይሰጥ ጠንካራ ተፎካካሪ ክለብ ነበር። ቺካጎ ቡልስ ከክሊቭላንድ ካቫሊየር ጋር 100 ነጥብ ለ99 ነጥብ እየተመራ ነበር። ጨዋታው ሊጠናቀቅ 3 ሴኮንዶች ብቻ ይቀሩታል። የቺካጎ ቡልስ ተጫዋቹ ማይክል ጆርዳን ከቡድኑ ጓደኞች የተቀበለውን ኳስ በቀጥታ ወደ ቅርጫቱ ከተተው። ጨዋታውን እየተመለከቱ የነበሩ ከ20 ሺህ በላይ የሚሆኑ የካቫሊየር ደጋፊዎችም ጸጥ ረጭ አሉ። ይህንን የሽርፍራፊ ሴኮንዶች ቅጽበት በቅርጫት ኳስ ታሪክ ታላቅ ክስተት ተደርጎ በስፖርቱ የታሪክ ድርሳናቱ ይታወሳል። ክስተቷም የጆርዳን በትር ተብላ ትጠራለች። የታላቅነት፣ የድንቅ ብቃትና የቅርጫት ኳስ ዓለም አቀፍ
አቀፍ እድገት ምልክት ተደርጋ ትታያለች። በዚህ ጨዋታ ማይክል ጆርዳን 44 ነጥብ ለቡድኑ ያስገኘ ሲሆን 6 ግቦችንም ለጓደኞቹ አመቻችቷል። ይህ አስደናቂ ክስተት ማይክል ጆርዳን እንደገና የተወለደበትና በዓለም አቀፍ ደረጃ የቅርጫት ኳስ ምልክት የሆነበት ነው ይላል የቢቢሲ ስፖርት መረጃ። በርካታ ግዙፍ የስፖርት ቴሌቪዥን ጣቢያዎች ደጋግመው ክስተቱን ለዓለም በማሳየት እንደ አፈ ታሪክ እንዲወራ አድርገውታል። ይህ ደግሞ በዓለም የንግድ ገበያ ላይ ትልቅ አብዮት ፈጥሯል። ኤር ጆርዳን ጫማ በዓለም ገበያ ተቀባይነት እንዲኖረውና እንዲለመድ አድርጎታል። የዓለምን ገበያ ማጥለቅለቅም ችሏል። ከዚያ ክስተት በኋላ በካባሌር ተይዞ የነበረው የኃይል ሚዛን ተቀይሮ ነበር። ማይክል ጆርዳንና ቺካጎ ቡልስ ትልቅ ስም የገነቡበት ወቅት ሆኖ ነበርም የተመዘገበው። እንደ አውሮፓውያን አቆጣጠር በ1989 ከዚያች 3 ሴኮንድ ክስተት በፊት በስፖርቱ ዓለም ትልቅ ስም የነበረው የስፖርት ትጥቅ አምራች ድርጅት አዲዳስ እንደነበር ይገለጻል። አሁን ላይ የጆርዳን ብራንድ በየዓመቱ ከ5 ቢሊዮን ዶላር በላይ ገንዘብ ያስገኛል። ያቺ የ3 ሴኮንድ ሁነት የዓለምንና የናይኪን የንግድ ገበያ እንዲሁም የጆርዳን ሕይወት ቀይራለች። የኤንቢኤ ሊግ ዓመታዊ ገቢም ለመጀመሪያ ጊዜ ከ100 ሚሊዮን ዶላር በላይ የተሻገረው በማይክል ጆርዳን ጊዜ ነበር። የማይክል ጆርዳን ብራንድ በስፖርት ትጥቅ አምራች ኩባንያዎች ዘንድ የበላይነትን ፈጥሯል። የቅርጫት ኳስ ስፖርትን ማስተዋውቆታል። አሁን ላይ የማይክል ጆርዳን ብራንድ 30 ቢሊዮን ዶላር ይገመታል። ዝነኞችና የኪነ ጥበብ ሰዎች የቀድሞው የቅርጫት ኳስ ኮከብ ምልክት የሆነውን ምርት በመጠቀም ምርቱ እንዲታወቅ አድርጓል። ሌሎች ስፖርተኞች እያንዳንዷን የሜዳ ላይ የእንቅስቃሴና የክስተት ምስል ወደ ገንዘብ የሚቀይሩበት መንገድን ጠርቷል። የጆርዳን በትር ተብላ የምትታወቀው የ3 ሴኮንዷ ክስተት በስፖርት ብቻ ሳይሆን በዓለም የንግድ ግብይት ላይ አዎንታዊ ተጽዕኖ አሳድሯል። ቅርጫት ኳስን በዓለም አቀፍ ደረጃ እንዲታወቅና እንዲወደድ ከማድረጉ በላይ ብዙ ቢሊዮን ዶላር የሚንቀሳቀስበት ስፖርት እንዲሆን አስችሎታል። በተለይ በ1990ዎቹ ቅርጫት ኳስ በአራቱም የዓለም ማዕዘን እንዲስፋፋ በር ከፍቷል። ጆርዳን ብራንድ መሆን የቻለ የመጀመሪያው ስፖርተኛ ነው። የመጀመሪያው ቢሊዮነር ስፖርተኛ ለመሆንም በቅቷል። ከእርሱ በኋላ ሌላኛው የቅርጫት ኳስ ኮከብ ሌብሮን ጄምስ፣ ፖርቹጋላዊ ክርስቲያኖ ሮናልዶና የሜዳ ቴኒስ ኮከባ ናኦሚ ኦሳካን የመሳሰሉት ስፖርተኞች የራሳቸውን ብራንድ መገንባት ችለዋል። በሀገራችንም ኃይሌ ገብረስላሴ ትልቅ ብራንድ ያለው ስመጥር የቀድሞ አትሌት ነው። በአትሌቲክስ ስፖርት በዘመናት የማይደበዝዝ ገድል የጻፈው ሻለቃ ኃይሌ ገብረስላሴ በሆቴል ቡናና ሪል ስቴትና በመሳሰሉ ዘርፍ በመሰማራት ሰፊ ስራ እየሰራ የራሱን ብራንድ ገንብቷል። በዛሬ ከዳያክስ ዩቲዩብ ቻናል ያዘጋጀንላችሁ መሰናዶ በዚህ ያጠናቀቅ። በቀጣይ በሌሎች ዝግጅቶች እስከምንገናኝ ድረስ ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። መልካም ጊዜ።